አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አብሮነታችሁን አጋሩኝ፣ እንዲሁም ላይክ አድርጉልኝ። ላይክ እያደረጋችሁ አበረታቱኝ። የእናንተ ድጋፍ ያስፈልገኛል ማለት ነው። ዛሬም በአዲስ ርዕስ ተመልሼ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ዛሬ የመጣሁት በጽጌረዳ ድራማ ነው። ጽጌረዳ ድራማ እንግዲህ በጣም ደስ የሚልና የሚያዝናና ፈገግ የሚያስብል አዝናኝ ፕሮግራም ነው። እንደምትወዱት ተስፋ አድርጋለሁኝ። መኮንን ትምህርት ቤት ግቢ ላይ ቁጭ ብሎ ብቻውን መሬት እየቆፈረ ባለበት ሰዓት ሄቨን መታ። አንተ ያ ጓደኛ የት ነው ብላ ስትጠይቀው ጓደኛው ለማ ከኋላው ነበረ። እኔን ነው ሲላት፣ አዎ አንተን ነው። የት ነበርክ አለችው። ምን አገባሽ አንቺ ለምን ትጠይቀኛለሽ? ከኔ ምን ጉዳይ ያለሽ አንቺ የምትጠይቀኝ ብሎ ሲነግራት ለሄቨን አንተ እኔን እንደዚህ የምታናግረኝ ምን መብት አለ አለችው። እሱም ምንድነው ንግግርሽ ሁላ እንዳሮጊት ነው፣ ምንሽም አይመቸኝም፣ ከዛሬ ቀጥለሽ ላገኝሽም ልታናግረኝም አልፈልግም አላት። ታያለህ፣ በቅርቡ እግሬ ላይ ወድቀህ ትለምነኛለህ፣ ያኔ ግን ደግሞ እኔ በተራዬ አላናግርህም ብላ ትታው ሄደች። ጓደኛው መኮንን ይችን ልጅ ግን ማረጋጋትና ማባበል በጣም ይሰለቻል፣ በጭራሽ የማይታሰብ ነገር ነው ብሎ ሲነግረው እባክህ ተዋት አለው። ግን እኔ የምልህ ለምንድን ነው የዚህን ያክል አንተ እሷን የምትጨቀጭቃት ለምንድን ነው ብሎ ሲጠይቀው ተዋት እባክህ፣ ለምንም የማትመች ልጅ ናት እና ደግሞ ሌሊት ደውላልኝ ልታወራኝ ፈልጋ ነበረ፣ ነገር ግን እኔ ላወራት ፈቃደኛ አልነበርኩም፣ በዛ ተናዳ ነው አለው። እና ታዲያ ቆንጅዬ ናት አንተ ጋር ካሉ ሴቶች እና አንተ ጋር ከሚከተሉ ሴቶች እሷ በምን ታንሳለች? ለምንድን ነው እሷን አንተ ያልፈለግካት ብሎ ጠየቀው ጓደኛው። እሱም እኔ ያልተመቸችኝም፣ ጀርባዬ በጣም ከብዶኛል፣ እሷን መጠጋት አልፈልግም ብሎ መለሰለት። እናም እንግዲህ ጓደኛው እሺ በቃ ያንተን ጣጣ ወደዛ ተወውና ግን ከትምህርት ቤት አሳይመንት ተሰጥቶናል እንስራ ሲለው እሺ እንሰራለን አለው። እና ደግሞ አብራን የምትሰራ አንዲት ልጅ ተመድባልናለች አለው። ማናት እሷ ብሎ ሲጠይቀው እኔ አላውቃትም፣ አዲስ ተመዝጋቢ ናት አለው። እንግዲህ ለማም እሺ አንተ ሄድና ጀምር አሳይመንቱን፣ ከዛ እኔ እመጣለሁኝ ብሎት ጓደኛው መኮንንን ወደ ትምህርት ቤት ውስጥ ሲልከው ያቻ አብራቸው ልትሰራ የተመደበችዋ ጽጌረዳ ነበረች። ጽጌረዳን ሲያገኛት መጣሽ እንዴ ብሎ መኮንንም ይዟት ወደ ክላስ ገቡና ከሱ ጋር ይሰራሉ። ከዛንም እንግዲህ ጽጌረዳ ከመኮንን ጋር አሳይመንቱን ሰርታ ስጨርስ መምህሮቿ ከማን ጋር ሰራሽ ብለው ሲጠይቋት የሰራሁት ከመኮንን ጋር ነው፣ አንደኛው ጓደኛው በቦታው ስላልነበረ ከሱ ጋር ሰርቼ ጨረስኩኝ ትላቸዋለች። ጽጌረዳም ከትምህርት ተመልሳ ቤት ከገባች እናቷን በስራ ታግዛት ነበረ። እናም እንግዲህ ፎጣዋን ይዛ የምግብ ጠረጴዛው ልታጸዳ ስትሄድ ሶሲ ተቀምጣ ነበረ። እሷም እንግዲህ እንዴት በአሁን ሰዓት ታጸጃለሽ? አሁን ጽዳት ይጸዳል እንዴ? እስካሁን የት ነበርሽ አለቻት። እስካሁንማ ጥናት ላይ ነበር፣ እንደምታውቂው ያው ትምህርት ቤት ብዙ አሳይመንት ስለሚሰጠን በጣም ደክሞኝ ስለነበረ አሁን አጸደዋለሁ አለቻት። ደግሞ በቋሚነት እኔ አልሰራም እናቴን ላግዝ ነው እንጂ ብላ ስትነግራት ግን እሷ ግን በጣም አመነጫጨቀቻት። ለእኔ መልስ ትመልሻለሽ እንዴ? ለምንድን ነው እንደዚህ መልስ የምትመልሽልኝ? ስራሽን በአግባቡ መስራት አለብሽ፣ የምትሰሪበትን ሰዓት መለየት አለብሽ ብላ አመናጨቀቻት። እሷም እንግዲህ ጽዳቷን ጀመረች። እናም ለለማ እየደወለችለን ነበረና ሄቨን አላነሳላት ሲል በመጨረሻም ብሎክ ሲያረጋት ስሚኝማ ጽጌረዳ አለቻት። ጽጌረዳን በየዋህነት እሺ ምን ላግዝሽ ሄቨን ብላ ስትጠይቃት ስልክሽን ይዘሽዋል እንዳለቻት አዎ ስልኬን ይዤዋለሁ አለች። እስከ እንዴት ስልክሽን አውሽኝ ብላ ስልኳን ተዋሰችና ለለማ ቴክስት አደረገችለት። ቴክስት ያደረገችለት የማስፈራራት ዛቻ ነበር። እሰራልሃለሁ ነበር ብላ ቴክስት ያደረገችለት። እናም እንግዲህ ለማ ትምህርት ቤት ከጓደኛው መኮንን ጋር ሲገናኝ ማን ነው ማታ ያስፈራራኝ እሰራልሃለሁ የሚል በማላቀው ስልክ ተላከልኝ እያለ እንቧ ዘራፍ እያለ ለጓደኛው እያወራው ሳለ እኔ የምልህ ታዲያ ለምንድን ነው ደውለህ አታረጋግጥም እንዴ? ለምን እዚህ ትናደዳለህ? አለው። ጓደኛው መኮንንም እውነትህን እኮ ነው ብሎ ስልኩን ሲደውል ከኋላው የጽጌረዳ ስልክ ይጠራል። ጽጌረዳ ወደ እነሱ እየመጣች ነበረ። ከእነሱ ጋር የሰራችውን አሳይመንት ለመስራት ነበር።
በዚህን አጋጣሚ ቀደም ብሎ ጓደኛው መኮንን ለለማ እኔ ምልህ ትላንትና እኮ ያቺ አብራኝ የሰረችዋ ቆንጅዬ ልጅ አንተ እንደሌለህ ለመምህሩ ነግረው መምህሩ ተቆጥቷል ብሎት ነበር። ለዛም ነው የማስጠንቀቂያ መልእክት የተላከኝ። እስኪ ስምጣና ያታለሁ እያለ ዘወር ሲል ስልኩ አጠገቧ ይጠራል። እኔ ምልሽ አንቺ ነበርሽ እንዴ እያስፈራራሽኝ ያለሽው? ለዛ ነው እንዴ ለመምህሩም እኔ አብሬ እንደሌለሁኝ የነገርሽውና እኔ እርምጃ እንዲወስዱብኝ ያደረግሽው ብሎ ለማ ሲጠይቃት ምን ማለትህ ነው? እኔ ምን አውቃለሁ? አንተ አብረህ ስለሌለህ ነው። አንተ አብረህ ስለሌለህ ስላልመጣህ በቃ አልመጣም ብዬ ነገርኩት እንጂ አንተን ለማጣላት አንተን ለማስባረርና ለማስቀጣት አስቤ ወስኜም አይደለም። ምን እያልክ እንደሆነ አልገባኝም ብላ ልታስረዳው ብትሞክርም በጭራሽ ሊገባው አልቻለም። እሷም ስልኳን ወስዳ ሄቨን ለሱ እንደላከችና ምን እንዳለችውም የምታውቀው ነገር የለም ብቻ ስልኳን መስጠቷን እንጂ እና የማስፈራሪያ መልእክት የላክሽልኝ ለምንድን ነው ብሎ ሲነግራትም እሷ ግን እኔ አልጻፍኩልህም፣ ሲጀመር ስልክህን አላውቅህም፣ የት አውቅሃለሁና አንተን እልክልሃለሁ ብትለው ልታስረዳው ብትሞክርም ግን በጭራሽ ሊገባው አልቻለም። እናም ሄቨን ከላይ በረንዳ ላይ ሆና ትመለከት ነበረ። ሲመነጫጨቁ እያየቻቸው ነበር። በመጨረሻ ጽጌረዳ ለማን በጥፊ ብላው ሄደች። በዚህን ሰዓት ሄቨን ከፎቅ መጣ። አንቺ ምን እየሰራሽ ነው? ምን እያረግሽ ነው? ብላ እጇን ጎትታ ይዛት ወጣች። ለምንድን ነው እኔን የምታመናጭቅኝ? እሱ እኮ ነው ያልሰራሁትን አደረግሽ እያለ የሚጮህብኝ አለኝ። አንቺ ሰራተኛ ነሽ፣ እኔ ያልኩሽን ነው ማድረግ የምትችይው እንጂ እኔ ላይ እንደዚህ የመጮህ መብት የለሽም ብላ ሄቨንም ጽጌረዳ ላይ ጮኸችባት። በስተ መጨረሻም ጽጌረዳ ወደ ቤቷ ተመልሳ ስራዋን እየሰራች ለለማ አባት ምግብ አቅርባለት እያለ ለማ ከውጭ መጣ። እንዴ ጭራሽ እቺ ልጅ እኛ ቤት ነው እንደምትሰራው አባዬ ታውቃታለህ እንዴ ሲለው አባትየውም እንዴት ተዋወቃላችሁ እንዴ ብሎ ሲጠይቀው አዎ አውቃታለሁ፣ አንድ ትምህርት ቤት ነው የምንማረው አለ። እና እኔ ልጅ ትምህርት ቤት ነው ማለት ነው የምትማሪው እያለ የለማ አባትም ከጽጌረዳ ጋር እያወራ አዎ ከሱ ጋር ነው የምማረው ብላ እሷም በመገረም የእሱ ልጅ ነው እንዴ ብላ በመገረም ወደ ኩሽና ገባች። ወደ ኩሽና ተከትሏት ገባና ለማም አየሽ አንቺ ሰራተኛ ነሽ፣ ጭራሽ ሰራተኛ ሆነሽ አንቺ እኔን በጥፊ መታሽኝ አይደል ብሎ አስፈራራት። እናም አሁን የማዝሽን ነገር ብቻ ትሰሪያለሽ፣ እኔን የመማታትም ሆነ የመገልመጥ ምንም አይነት መብት የለሽም አላት። ጽጌረዳም እንግዲህ ያጣ ሰው ሁሌም ቢሆን አንገቱን ደፍቶ ይኖራል። እስከሚያልፍ ያለፋል አይደለም ነገሩ፣ እስከሚያልፍ። እስኪ አሁን ደግሞ ገንዘብም ስራ የሚያስፈልገኛል እና አንገቴን ደፍቼ ልቀመጥ ብላ አንገቷን ቀርቀር አድርጋ እሺ አቶ ለማ ምንድን ነው የምትፈልገው? ምን ልስራልህ ብላ ጠየቀችው። አሁን የምፈልገው ጁዝ ነው፣ ክፍሌ ድረስ ሰርተሽ አምጭልኝ ብሎ አዘዛት። እናም እንግዲህ በስተመጨረሻ ለማና ጽጌረዳ ፍቅረኛሞች ይሆኑ ይሆን ወይስ ምን ይፈጠር ይሆን? ጽጌረዳስ የለማ እህት ትሆን ይሆን ወይስ ፍቅረኛው? እናንተ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።